አሁን ያለንበት ስፍራ ደግሞ ኢላላ ሳላ እየተባለ የሚጠራው የፓርኩ ክፍል ሲሆን የአዋሽ ብሔራዊ ፓርክ መታወቂያ የሆነውን ሳላን ማየት ቻለን። በዚሁ በኢላላ ሳላ ሜዳ የተባለው የፓርኩ ክፍል ላይ የሳላ መንጋዎችና የሜዳ ፍየል በብዛት ይታያል። አሁን የምናያቸው ሳላ እየተባሉ የሚጠሩት እንስሳት በምስራቅ አፍሪካ በብዛት የሚታዩ ሲሆኑ በረጃጅም ቀንዶችና ቅልጥሞቻቸው ይለያሉ። በደረቅ ወራትም በመፍለስ ህልውናቸውን የሚጠብቁ እንስሳት ናቸው።